በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ መንፈሳዊ ልጆች ሰኔ 21 ቀን በኦርቶዶክሳዊት ቤተክርስቲያን ታላቅ ስፍራ የሚሰጠው የሰኔ ጎልጎታ በዓል ነው። ይህ ዕለት እናታችን ቅድስት ድንግል ማርያም ያደረገችውን ተጋድሎ፣ ያሳለፈችውን መከራና ከልጇ ከወዳጇ የተቀበለችውን ቃል ኪዳን የምናስብበት ታላቅ የጸጋ ቀን ነው። ሰኔ 21 ቀን ሰኔ ጎልጎታ እየተባለ የሚጠራበት ዋነኛ ምክንያትም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በጎልጎታ ተገኝታ ልቧ በሐዘን ተሰብሮ ስለ ሰው ልጆች ድህነትና ስለ ኃጢአተኞች ምሕረት አምላክ የሆነ ልጇን አጥብቃ የለመነችበትንና ጸሎት ያደረገችበትን መታሰቢያ የሚያዘክር በመሆኑ ነው። በተጨማሪም በቤተ ክርስቲያን ትውፊት መሰረት ሰኔ 21 ቀን ሐዋርያው ቅዱስ ጳውሎስና በርናባስ በፊልጵዮስ ከተማ በእመቤታችን ስም የመጀመሪያዋን ቤተክርስቲያን ያነጹበትና ቅዳሴ ቤቷ የከበረበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያቱ ጋር በመሆን ይህችን ቤተክርስቲያን እንደባረካት በስንክሳር ተጽፏል። እመቤታችን ከጌታችን ዕርገት በኋላ ወደ ጌታ መቃብር ወደ ጎልጎታ እየሄደች ትጸልይም ነበር። በዚያ ቦታ ቆማ ጸሎት በማድረግ ስሟን ለሚጠሩ መታሰቢያዋን ለሚያደርጉ ሁሉ ቃል ኪዳን ከልጇ የተቀበለችበት ታላቅ ምስጢር የሚታሰብበት ነው። በዚህም ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጸሎተ ማርያም ዘጎልጎታ ወይም የጎልጎታው የእመቤታችን ጸሎት የተሰኘውን ጸሎት በተለይም በሰኔ ወር አዘውትረው ይጸልያሉ። የእመቤታችን የቅድስት ድንግል ማርያም ሕይወት ከጽንሰቷ ጀምሮ እስከ ዕርገቷ ድረስ በብዙ ትህትና፣ መታዘዝ፣ ንጽህናና ታላቅ ተጋድሎ ወይም የመከራ ጽናት የተሞላ ነው። እግዚአብሔር አምላክ የሰው ልጅን ከወደቀበት መርገም ለማዳን አስቀድሞ በነቢያት አድሮ ሲናገር የነበረው ትንቢት ይፈጸም ዘንድ ንጹሕ ማህደርን አዘጋጀ። ዳዊት በመዝሙሩ ልጄ ሆይ ስሚ እይ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እርሺ፣ ንጉሥ ውበትሽን ወዷልና እንዳለው ከእስራኤል ነገሥታት ከዳዊት ወገን የሆነው ኢያቄምና ከካህኑ ከአሮን ወገን የሆነችው ሐና ተገናኙ። እነዚህ ጻድቃን ልጅ አጥተው ለብዙ ዘመናት በእንባ ሲጸልዩ ኖሩ። አይሁድ መካንነትን እንደ መርገም ይቆጥሩት ስለነበር በዘመናቸው ብዙ ነቀፋና ስድብ ደርሶባቸዋል። ሆኖም በትዕግስት እግዚአብሔርን ደጅ ጠኑ። በመጨረሻ መልአኩ ቅዱስ ገብርኤል ተገልጾ የዓለም ሁሉ መዳኛ የሆነችውን ልጅ እንደሚወልዱ አበሰራቸው። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በሊባኖስ ተራራ አካባቢ ተወለደች። ስሟንም ማርያም አሏት። ትርጉሙም የመረረውን ዓለም የምታጣፍጥ የባህር ወደብ የብርሃን እናት ማለት ነው። እመቤታችን 3 ዓመት ሲሞላት ወላጆቿ ስዕለታቸውን ለመፈጸም ወደ ቤተ መቅደስ ወሰዷት። ይህ የመጀመሪያው ታላቅ ተጋድሏ ነው። ለምን ቢሉ የ3 ዓመት ሕፃን እናትና አባቷን ዘመድ ወገኗን ትታ በቤተ መቅደስ ውስጥ ብቻዋን መቅረቷ ታላቅ መንፈሳዊ ጽናትን ይጠይቃል። እመቤታችን በቤተ መቅደስ ለ12 ዓመታት ስትኖር ምግቧ ሰማያዊ ህብስት፣ መጠጧ ሰማያዊ ጽዋ ነበር። መላእክትም ዘወትር እየመጡ ያገለግሏት፣ ይመግቧትና ያጽናኗት ነበር። ይህቺ ብላቴና ከኃጢአት፣ ከክፉ ሐሳብ፣ ከዓለማዊ ምኞት ሁሉ የራቀች በስጋዋም በነፍሷም ድንግል ሆና አደገች። እመቤታችን 15 ዓመት ሲሞላት የሴቶች ልማድ ስለደረሰባት በአይሁድ ሥርዓት መሰረት ከቤተ መቅደስ መውጣት ነበረባት። በዚህ ጊዜ አረጋዊው ጻድቅ ዮሴፍ እንዲጠብቃት አደራ ተሰጠው። እግዚአብሔርም ቃሉ ሥጋ የሚሆንበት ጊዜ ሲደርስ ቅዱስ ገብርኤልን ላከው። መልአኩ በናዝሬት ገሊላ ተገልጾ ጸጋን የሞላብሽ ሆይ ደስ ይበልሽ፣ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ድንግል ማርያምም በመልአኩ ቃል ደንግጣ እንዴት ያለ ሰላምታ ነው ብላ አሰበች። ያለ ወንድ አምላክን እንደምትወልድ ሲነግራት በጥልቅ ትህትና እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ፣ ይኩነኒ በከመ ቃልከ በማለት ታላቁን መለኮታዊ ምስጢር በታዛዥነት ተቀበለች። ይህች አጭር ቃል ዓለምን ከጨለማ ወደ ብርሃን ያሻገረች የድህነት ድልድይ ሆነች። የእመቤታችን ተጋድሎ ከጽንሰቱ በኋላ በይበልጥ እየጠነከረ መጣ። አምላክን በሆዷ ተሸክማ ሳለች በሮማዊው ቄሳር አውግስጦስ ትእዛዝ ሕዝቡ ሁሉ እንዲቆጠር አዋጅ ወጣ። ከናዝሬት እስከ ቤተልሔም ያለውን ረጃጅምና አስቸጋሪ መንገድ በጸነሰችበት ሁኔታ ተጓዘች። ቤተልሔም ስትደርስ ምጥ ያዛት። ነገር ግን በከተማዋ ለነርሱ የሚሆን ስፍራ አልነበረም። የዓለም ፈጣሪ እናት የምታርፍበት አልጋ፣ የምትወልድበት ቤት አጣች። በከብቶች ግርግምም ውስጥ የዓለምን ብርሃን ክርስቶስን ወለደችው፣ በጨርቅም ጠቀለለችው።
ይህ ለክርስቲያኖች ሁሉ የትህትናና የመንፈስ ድህነት ዋጋ የሚያሳይ ታላቅ ትምህርት ነው። ከእመቤታችን ተጋድሎዎች ሁሉ እጅግ አሳዛኙና ልብ የሚነካው ወደ ግብጽ ያደረገችው ስደት ነው። ንጉሥ ሄሮድስ ሕፃኑን ሊገድል ሲፈልግ መልአኩ ለዮሴፍ በሕልም ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ አለው። አቅመ ደካማ የሆነው አረጋዊ ዮሴፍና የ15 ዓመቷ ወጣት እናት ማርያም ሕፃኑን ኢየሱስን ታቅፋ አሸዋማውንና አስፈሪውን የሲና በረሃ አቋረጡ። በመንገድ ላይ የሚበላ እህል የሚጠጣ ውሃም አጡ። ፀሐዩ ሲያቃጥላቸው፣ ሌሊት ብርዱ ሲቆራርጣቸው፣ ሽፍቶች ሲያስፈራሯቸው ብዙ መከራንም አሳለፉ። ወደ ግብጽ ሲገቡ ነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል፣ የግብጽ ጣዖታትም በፊቱ ይርዳሉ ብሎ እንደተነበየው እመቤታችን አምላክን ታቅፋ በገባችበት ከተማ ሁሉ ጣዖታት ተሰባበሩ። ይህ ደግሞ የግብጽን ጠንቋዮችና ጣዖት አምላኪዎችን ስላስቆጣ ከቦታ ቦታ እየተሰደዱ እየተደበቁ ኖሩ። በኢትዮጵያ ቤተክርስቲያን ትውፊት በተለይም በዓለ ቁስቋምና ሌሎች መጻሕፍት ላይ እንደተገለጸው እመቤታችን በስደቷ ወቅት ወደ ኢትዮጵያ ጠረፎች እንደ ጣና ቂርቆስ ዋልድባ መጥታ እንደባረከችና ቃል ኪዳን እንደተቀበለች በሰፊው ይታመናል። የስደቷ ዘመን 3 ዓመት ከ6 ወር ሲሆን ያሳለፈችው መከራ ተጋድሎ ማርያም በሚለው ጽንሰ ሐሳብ ውስጥ ትልቁን ድርሻ ይይዛል። ጌታችን 30 ዓመት ሞልቶት ማስተማር ሲጀምር እናቱ ማርያም ከእሱ አልተለየችም። በቃና ዘገሊላ ሰርግ ላይ ወይን ባለቀ ጊዜ ወይን እኮ የላቸውም በማለት የሰው ልጆችን ችግር ተመልክታ አማላጅነቷን በተግባር አሳይታለች። ነገር ግን ከሁሉ የከፋው ሐዘኗ የደረሰው ልጇ ሊሰቀል በተያዘ ጊዜ ነው። አረጋዊው ስምዖን በቤተ መቅደስ በአንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ የተነበየው ትንቢት በጎልጎታ ተፈጸመ። ልጇ ጌታችን ኢየሱስ ክርስቶስ ራቁቱን በመስቀል ላይ ተሰቅሎ ችንካር በእጆቹና በእግሮቹ ገብቶ ደሙ ሲፈስ የሾህ አክሊል ደፍቶ ሐሞትና ከርቤ ሲጠጣ ማየት ለቅድስት እናት ምንኛ የሚያሳምም ሰይፍ ነው። በመስቀል ስር ቆማ ስታለቅስ ጌታችን ዮሐንስን እነኋት እናትህ እመቤታችንንም እነሆ ልጅሽ ብሎ ሰጣት። በዚህም ለእኛ ለምእመናን ሁሉ በመስቀል ላይ ሆኖ መንፈሳዊ እናት አድርጎ ሰጠን። ጌታችን ሞትን ድል አድርጎ ከተነሳ በኋላ ለሐዋርያት ተገልጾ ካረገ በኋላም እመቤታችን ከሐዋርያት ጋር በኢየሩሳሌም ጸንታ ትኖር ነበር። ጸጋ መንፈስ ቅዱስ በወረደ ጊዜም አብራ ነበረች። ሐዋርያትን ታጸና ትመክርና ታስተምርም ነበር። ቅዱስ ዮሐንስም እንደ እናት ያገለግላት ነበር። እመቤታችን በተወለደች በ64 ዓመቷ በዚህች ምድር ላይ ያላት ቆይታ በቃ። ዕረፍቷ አስተርዮ ማርያም ተብሎ በቤተ ክርስቲያን ይታሰባል። ሐዋርያት አስክሬኗን ሊቀብሩ ወደ ጌቴሴማኒ ሲሄዱ አይሁድ ቀድሞ ልጇን ተነሳ እያሉ እንዳስቸገሩን አሁን ደግሞ እርሷንም ተነሳች እያሉ ሊያስቸግሩን ነው ብለው አስክሬኗን ሊያቃጥሉ ሞከሩ። ታውፋንያ የሚባል አይሁዳዊ አረፍተ ዘመኗን ወይም አልጋዋን ለመያዝ ሲሞክር የመልአክ ሰይፍ እጆቹን ቆረጠው። በንስሐ ሲመለስ እመቤታችንም ፈውሳዋለች። መላእክት የእመቤታችንን ሥጋ ነጥቀው በገነት በዕፀ ሕይወት ስር አኖሩት። ሐዋርያው ቅዱስ ዮሐንስ ሥጋዋን አይቶ ለሐዋርያት ነገራቸው። ሐዋርያትም የእመቤታችንን ሥጋ ሳናይ ብለው በነሐሴ ወር ሱባኤ ገቡ። ነሐሴ 14 ቀን ሥጋዋ ተሰጥቷቸው ቀበሩት። በሶስተኛው ቀንም ነሐሴ 16 ማለት ነው እንደ ልጇ ሞትን ድል አድርጋ ተነሳች፣ አረገች። ይህንንም ሐዋርያው ቶማስ በደመና ሲመጣ አይቶ ሰበኑን ወይም መግነዟን ተቀብሎ ለሐዋርያት አሳይቷል። ይህ ወቅት በኦርቶዶክስ ተዋሕዶ ምዕመናን ዘንድ ጾመ ፍልሰታ እየተባለ በታላቅ ድምቀት ይጾማል፣ ይከበራል። የተወደዳችሁ ክርስቲያኖች ሆይ የሰኔ ጎልጎታን በዓል ስናከብርና የቅድስት ድንግል ማርያምን የተጋድሎ ሕይወት ስናስብ እኛ ክርስቲያኖች በሕይወታችን ልንተገብራቸው የሚገቡ ታላላቅ ትምህርቶች አሉ። አንደኛ፣ ትህትናና መታዘዝ። አምላክን ልትወልድ ተመርጣ ሳለ እነሆኝ የጌታ ባሪያ ማለቷ ክብሯን ዝቅ ማድረጓ እኛም በሕይወታችን ለፈጣሪያችንና ለሰዎች ትሑታን እንድንሆን ያስተምረናል። ሁለተኛ፣ መከራን መታገስ። የእመቤታችን ሕይወት በመከራ በስደት በድህነትና በሐዘን የተሞላ ነበር። ክርስትና ምቾት ብቻ ሳይሆን የመስቀል መንገድ መሆኑን ፈተና ሲገጥመን ሳንማረር በትዕግስት ማለፍ እንዳለብን ከእርሷ እንማራለን። ሶስተኛ፣ ፍቅርና አማላጅነት። ዛሬም ቢሆን በእናትነት ፍቅሯ በልጇ ፊት ቆማ ስለ ኃጢአተኞች፣ ስለታመሙት፣ ስለተጨነቁት እንደምትለምን እንደ ቃና ዘገሊላና እንደ ጎለጎታው ጸሎቷ እናምናለን። ሰኔ 21 ቀን የሰኔ ጎለጎታ ዕለት
ወደ ቤተክርስቲያን ስትሄዱ ጸሎተ ጎልጎታን ስታዳምጡ ወይም ስትጸልዩ ይህንን የእመቤታችንን የመከራ የሐዘንና የእናትነት ፍቅር መላ ሕይወት እያሰባችሁ ይሁን። እግዚአብሔር አምላክ ከቅድስት እናቱ ከድንግል ማርያም ረድኤት በረከትና ምልጃ ያሳትፈን። የጀመርነውን የክረምት ወቅት በሰላም አስፈጽሞ ለንስሐና ለበረከት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።